ጤና ይስጥልን ውድ የፍንፍኔ መልቲሚዲያ አድማጭ ተመልካቾች የከበረ ሰላምታችን ባላችሁበት ይድረሳችሁ። የዩክሬኑ ጦርነት አንደኛ ዓመት እንዴት እናስታውሳለን? ሁለቱ የቀድሞ ሶቪየት ህብረት ትላልቅ ሪፐብሊኮች ጦርነት የገጠሙት ዩክሬን የምዕራባውያኑ የጦር ተሻራኪ ድርጅት ወይም ናቶ አባል ለመሆን መጠየቋን ተከትሎ ሩሲያ በመቃወሟ ነበር። ባሳለፍነው ሳምንት የካቲት 24 ቀን 2023 ዓ.ም አንድ ዓመት የደፈነው የሩሲያና የዩክሬን ጦርነት ከሁለቱ ሀገራት አልፎ ከ50 የሚበልጡ የኔቶ አባል ሀገሮችንና ተባባሪዎቻቸውን በግልጽ ከዩክሬን ጎን አሰልፏል። የሩሲያ ጦር ዩክሬንን የወረረበት የመጀመሪያ ዓመት ባሳለፍነው ሳምንት የተዘከረ ሲሆን ሁለቱ የቀድሞ የሶቪየት ህብረት ትላልቅ ሪፐብሊኮች ጦርነት የገጠሙት ዩክሬን የምዕራባውያኑ የጦር ተሻራኪ ድርጅት ወይም ናቶ አባል ለመሆን መጠየቋን ሩሲያ በመቃወሟ ነበር። የሩሲያ ዩክሬን ጦርነት በብዙ ሺህ የሚቆጠሩትን ሰዎች ሕይወት እየቀጠፈና በሚሊዮን የሚቆጠሩትን እያፈናቀለ ዩክሬንን የጦር አውድማ በማድረግ እያወደመና ሩሲያን ደግሞ እያንገዳገደ አለፍ ሲልም አውሮፓን ዓለምንም በስጋት እየናጠ እነሆ የካቲት 24 ቀን 2023 ዓ.ም አንድ ዓመት ደፍኗል። እንደ ኤሮፓያኖቹ የዘመን ቀመር ከ1939 እስከ 1945 ዓ.ም ዓለምን በሁለት ጎራ አሰልፎ ከተካሄደው ከሁለተኛው የዓለም ጦርነት ወዲህ በአውሮፓ ምድር ያልታየ አስከፊ ጦርነት ነው የሚባለው የዚህ ጦርነት አንደኛ ዓመት በተዘከረበት ወቅትም ጦርነቱ ስለሚያበቃበትና ሰላም ስለሚሰፍንበት ሁኔታ ከመምከር ይልቅ ጦርነቱ ተጠናክሮ እንዲቀጥል እየተፎከረ በመሆኑ ጦርነቱ ከሚካሄድበት ቀጠና አልፎ የዓለምን ህብረተሰብ በሙሉ የሚያሳስብ ሆኗል። ሩሲያ በ2022 ዓ.ም በወርሃ የካቲት በዩክሬን አሉ የምትላቸውን የጸረ ሞስኮ ኃይሎችን ለማጽዳት በሚል የጀመረችው ልዩ ዘመቻ 50 የሚሆኑ የኔቶና ሌሎች ሀገራትን በቀጥታም ያሳተፈ ባይሆንም አገራቱ የገንዘብና ወታደራዊ እርዳታ በማድረግ ከዩክሬን ጎን እንዲሰለፉ አድርጓቸዋል። ጦርነት ባለበት ቦታ ሁላ እጇን ታስገባለች የሚል ትችት የሚቀርብባት አሜሪካ ዋና ተዋናይ የሆነችበት የኔቶ አባል ሀገራትና ሌሎች የዩክሬን አጋዥ ሀገሮች ስብስብ የገንዘብ የጦር መሳሪያዎችንና ሌላ እርዳታቸውን ለዩክሬን በመላክ ላይ ናቸው። ዩክሬንን የሚደግፉ ሀገራት ለኪየቭ የምናደርገው እርዳታ ዩክሬን የግዛት አንድነቷን ለማስጠበቅ የምታደርገውን ትግል የሚያግዝና ዓለም አቀፍ ሕግ እንዲከበር ለማድረግ ጭምር ነው በማለት ይሞግታሉ። ይህ በእንዲህ እንዳለ ቤላሩስ፣ ኢራን፣ ሰሜን ኮሪያና ቻይና ደግሞ በተዘዋዋሪም ቢሆን ለሩሲያ የሚያዳሉ ሀገራት ናቸው ነው የሚባለው። የአስከፊው ጦርነት አንደኛ ዓመት ሲዘከር ጦርነቱ በሚቋጭበትና ሰላማዊ አማራጭ ከመፈለግ ይልቅ የውጊያ ቀረርቶ ፉከራና የጦር ነጋሪት ጉሰማ ተፋፍሞ ጦር መሳሪያ የማጋዙ ዘመቻ መጠናከሩ የዓለምን ስጋት ይበልጥ ጨምሮታል። ሩሲያ ግን ጦርነቱን አስመልክታ ዩክሬን የጸረ ሩሲያ ምዕራባውያን ኃይሎች መጠቀሚያ ናት በማለት ጦርነቱ ከምዕራባውያን ጋር እንደሆነና ጦርነቱ የህልውናዋም ጦርነት መሆኑን ነው ደጋግማ ስትገልጽ የምትሰማው። ያለፈው አንድ ዓመት የአውሮፓ ህብረት፣ ኔቶ፣ የመንግስታቱ ድርጅት፣ የሰባቱ የበለጸጉ ሀገሮችና ሌሎችም የምዕራባውያን ስብስቦችና ድርጅቶች ዋና አጀንዳቸው ሆኖ የዘለቀው ይህ የዩክሬንና የራሽያ ጦርነት በተለይ ባሳለፍነው ሳምንት ደግሞ አንደኛ ዓመቱን ምክንያት በማድረግ ከኒውዮርክ እስከ ብራስለስ፣ ከዋሽንግተን እስከ ኪየቭና ሞስኮ በሁሉም የዓለም ዋና ዋና ከተሞች መነጋገሪያ አጀንዳ ሆኖ ሰንብቷል። የካቲት 20 ቀን 2023 ዓ.ም የአሜሪካው ፕሬዝዳንት ጆ ባይደን በኪየቭ በመገኘት ከአንድ ዓመት በፊት የሩሲያ ኃይሎች ጥቃት ሲከፍቱ በዩክሬንና በዋና ከተማዋ ኪየቭ በአጠቃላይ የነበረውን ስጋት አስታውሰዋል። ሆኖም ግን ዛሬ ኪየቭም ዩክሬንም በነጻነት ቆመው የሚገኙ መሆናቸው እንዳስደሰታቸው የገለጹ ሲሆን የ80 ዓመቱ ፕሬዝዳንት ከአንድ ዓመት በኋላም ኪየቭ እንዳለች አለች፣ ዩክሬንም በነጻነት እንደቆመች ናት፣ ዲሞክራሲም እንዳለ ነው፣ አሜሪካ ከጎናችሁ ናት፣ ዓለምም ከእናንተ ጋር ነው በማለት በተለይ አሜሪካና ምዕራባውያን ለኪየቭ የሚያደርጉት ድጋፍ የማይናወጥ መሆኑን ገልጸዋል።
ፕሬዝዳንት ባይደን ከኪየቭ ጎን የተሰለፉት ኃይሎች በአንድነት ለዩክሬን ቃል የገቡትንና የሰጡትን የጦር መሳሪያ እርዳታ ሲገልጹ አንድ ላይ 700 ታንኮችን፣ በሺህ የሚቆጠሩ ወታደራዊ ተሽከርካሪዎችን፣ 1000 ከባድ መሳሪያዎችን፣ በሚሊዮን የሚቆጠሩ ተተኳሾችን ለመስጠትና ለመላክ ቃል ገብተናል በማለት የድጋፍ ትብብሩ ዩክሬን ዳር ድንበሯን በሙሉ እስከምታስከብርና ነፃነቷን እስክትጎናጸፍ ድረስ እንደሚቀጥል አስታውቋል። ይህ በእንዲህ እንዳለ ፕሬዝዳንት ፑቲን በበኩላቸው የጦርነቱ አንደኛ ዓመትን በማስመልከት ለፓርላማቸውና ሕዝባቸው ባሰሙት ንግግር ጦርነቱን የጀመሩት ምዕራባውያን መሆናቸውን በመግለጽ በሩሲያ ላይ የተከፈተው ይህ ዘመቻ ወታደራዊ ብቻ ሳይሆን የፕሮፓጋንዳና ኢኮኖሚም ጦርነት መሆኑን አስገንዝበዋል። ያም ሆኖ ሩሲያ በጦርነቱ እንደማትሸነፍ ለሕዝባቸው ያረጋገጡት ፕሬዝዳንት ፑቲን ሩሲያ ከአሜሪካ ጋር ገብታበት የነበረውን የኒውክሌር ጦር መሳሪያ ቅነሳና ቁጥጥር ውልም ለጊዜው ያቋረጠች መሆኑን አጽንኦት በመስጠት አሳውቋል። ፕሬዝዳንት ፑቲን ይህ የሩሲያ ፕሬዝዳንት ቭላዲሚር ፑቲን ውሳኔ ግን ከዩክሬን ጦርነት የበለጠ የዓለምን ሰላም ስጋት ላይ የጣለ ውሳኔ መሆኑን ብዙሃኖች ይገልጻሉ። የኔቶ ዋና ጸሐፊ የሆኑት ሚስተር ስቶልተንበርግ የውሳኔውን አደገኛነት በመግለጽ ፕሬዝዳንት ፑቲን ውሳኔያቸውን እንዲቀለብሱ ጥሪ አስተላልፈዋል። በዚህ ውሳኔ አሉ የኔቶ ዋና ጸሐፊ፣ በዚህ ውሳኔ ያለው የመሳሪያ ቁጥጥር ስርዓት ፈረሰ ማለት ነው። ስለዚህ ፕሬዝዳንት ፑቲን ውሳኔያቸውን እንደገና እንዲያዩትና ሩሲያ በስምምነቱ ውስጥ እንድትቆይ እንዲያደርጉ አጥብቄ እጠይቃለሁ ብለዋል። ፕሬዝዳንት ባይደን በበኩላቸው ፖላንድ ዋርሶ ውስጥ ባሰሙት ንግግር ፕሬዝዳንት ፑቲን ከኒውክሌር ስምምነቱ የመውጣት ውሳኔ ላይ ያሉት ባይኖርም አሜሪካም ሆነች ኔቶ የሩሲያን ሉዓላዊነትና ነፃነት እንደሚያከብሩ በመግለጽ ፕሬዝዳንት ፑቲን በአገራቸው ላይ ታቅደዋል ያሉትን ሴራና ወረራ አስተባብሏል። በአጠቃላይ ግን የጦርነቱ አንደኛ ዓመት በተከበረበት ሳምንት ውስጥ ከሁሉም አቅጣጫ የሚነገረውና የሚሰበከው ዩክሬንን እያነደደና እያወደመ ያለው ጦርነት እንዲቆምና ዓለምም ከስጋት እንዲድን ሳይሆን ይልቁንም ጦርነቱ እንዲፋፋምና ዕድሜውም እንዲራዘም ሊያደርግ የሚችል በመሆኑ ብዙዎችን ስለ መጪው ዘመን ሰላምና የዓለም ደህንነት እንዲጨነቁና እንዲያስቡ አስገድዷቸዋል እየተባለ ነው። ቸር ያሰማን። አዳነ ተስፋዬ ነኝ። እንግዲህ ውድ የፍንፍኔ መልቲሚዲያ አድማጭ ተመልካቾች ለዛሬ የራሽያንና ዩክሬን ጦር በማስመልከት ያሰናዳነውን እንዲህ ወደ እናንተ አቀረብን። የፍንፍኔ መልቲሚዲያን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ ያድርጉ። ፍንፍኔ መልቲሚዲያ የታሪክና የመረጃ ምንጭ